ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። የተወደዳችሁ የእግዚአብሔር ልጆች፣ የማኅበረ ተዋሕዶ ዘኦርቶዶክስ አባላት፣ በዓለም ዙሪያ የምትኖሩ ሁላችሁ እንደምን አላችሁ? ልዑል አምላካችን እግዚአብሔር በኃጢአት በበደል በርኩሰት የባከነው ዘመናችን ላይ ይችን ቀን በዕድሜያችን ላይ ለንስሐ ጨምሮ በዚህ ወንጌል ማዕድ ዙሪያ ተሰባስበን ቅዱስ ቃሉን እንድንማማር ስለረዳን ስሙ የከበረ የተመሰገነ ይሁን። አትለይምና ቅድስት እናቱ እናታችን ወላዲተ አምላክ እግዚአብሔር ባከበራት የክብር መጠን ከፍጡራን ሁሉ በላይ ከፈጣሪ በታች ስሙ የከበረ የተመሰገነ ይሁን። ጸሎትና ወጣትነት በሚል ርዕስ እንማራለን። እግዚአብሔር መንፈስ ቅዱስ ዕውቀትና ጥበብን ይግለጽልን። ወጣትነት በርካታ ፈተና በርካታ ተግዳሮት የሚበዛበት የዕድሜ ክልል ነው። ራስ ወደ ሆነው ወደ ልጁ ወደ ኢየሱስ ክርስቶስ ለማደግ በመንፈሳዊ ሕይወት ለመጽናት በእግዚአብሔር መለኮታዊ መዳፍ ለማረፍ እግዚአብሔር የሚወደው ጎዳና ላይ በጽናት ለመራመድ ወጣትነትን ያለ ጸሎት መክፋትና እግዚአብሔር አምላክ እንደሚወደው አድርጎ መፈጸም የሚቻልበት አቅም በፍጹም አይገኝም። እኛ ወጣቶች እንደመሆናችን መጠን እግዚአብሔር አምላካችንን ደስ የሚያሰኘውን ሥራ ለመስራት ለቤተ ክርስቲያንና ለሀገራችን ማድረግ ያለብንን አስተዋጽኦ ለማድረግ ከኃጢአት ተለይተን በእግዚአብሔር መለኮታዊ መዳፍ ለማረፍ መጸለይ ይጠበቅብናል። በእግዚአብሔር ፊት መንበርከክ ስንችል ብቻ ነው ጠላታችን ዲያብሎስ ከእግራችን ስር ሊወድቅ የሚችለው። በጸሎት አማካኝነት መስቀላችንን ካላነሳን በክርስቶስ ኢየሱስ ደም አማካኝነት የከበረውን መስቀል ይዘን ካልሆነ በስተቀር ሰይጣንን ራሱን መቀጥቀጥ በፍጹም አንችልም። ተወዳጆች፣ ያለ ጸሎት ወጣትነትን በቅድስና ሕይወት መምራት፣ እግዚአብሔርን ደስ የሚያሰኘውን ስብዕና መገንባት፣ እግዚአብሔር አምላክ ለሚወደው ዓላማ ራሳችንን አሳልፈን መስጠት በፍጹም አይቻለንም። ስለዚህ መጸለይ አለብን ማለት ነው። ከዲያብሎስ የሚወረወሩ እኩያት ፍቶታትን የምንመክትበት ጋሻ ጸሎት ነው። ራስ ወደ ሆነው ወደ ልጁ ወደ ኢየሱስ ክርስቶስ የምናድግበት ኃይላችን ጸሎት ነው። እግዚአብሔር አምላካችን እኛን ላዘጋጀን በዚህ ምድር ላይ ለፈጠረበት ዓላማ ራሳችንን አሳልፈን የምንሰጠው በጸሎት ነው። ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስ ተዘጋጅቷል፣ ሥጋ ግን ደካማ ነው ይላልና መጽሐፋችን። ወደ ኃጢአት እንዳንገባ ለቤዛ ቀን የታተምንበትን ቅዱሱን የእግዚአብሔርን መንፈስ እንዳናሳዝን በኃጢአትና በርኩሰት ገደል ውስጥ ወድቀን ራሳችንን በከፍተኛ ሁኔታ እንዳንጎዳ በዚህ ዓለም ያለው ሕይወታችን የተስተካከለ ያማረ ከዚህ ዓለም በኋላ ያለውን ተስፋ አድርገን የምንጠብቀውን የእግዚአብሔርን መንግሥት ደግሞ ለመውራስ በዚህ ዓለም ውስጥ ልንሰራ የሚገባውን ሥራ ለመስራት ጸሎት የግድ አስፈላጊ ነው። ወጣት እንደመሆናችን መጠን በኃይለኛው በእግዚአብሔር ፊት አደግድገን እጃችንን ለምስጋና መዘርጋት፣ የከንፈራችንን መሥዋዕት መሰዋት፣ እግዚአብሔርን ደስ የሚያሰኘውን ሥራ ለመስራት እግዚአብሔር አምላካችንን በራሱ መጠማት ይጠበቅብናል። እግዚአብሔርን መውደድ እኮ መታደል ነው። ከእግዚአብሔር ጋር መጣበቅ እኮ መታደል ነው። በእግዚአብሔር መለኮታዊ መዳፍ እኮ ማረፍ መታደል ነው። ለመንፈሳዊ አገልግሎት ራስን አሳልፎ በወጣትነት ወራት መስጠት እኮ በእውነት መመረጥ ነው። እንደነዚህ ያሉ ደስ የሚያሰኙ መንፈሳዊ ስብዕና ባለቤት መሆን የሚቻለው ስንጸልይ ብቻ ነው። ወንድም ዓለም፣ የጸሎት ዝናርህን ፈተ ከሆነ ወጣትነትን እያባከንከው ነው። የጸሎት ዝናርህን ፈተ ከሆነ ለእግዚአብሔር ሳይሆን ለዲያብሎስ ለዓለም ራስን አሳልፈ እየሰጠ ነው። ለቤዛ ቀን የታተምንበትን ቅዱሱን የእግዚአብሔርን መንፈስ ወደሚያሳዝን የኃጢአት መንገድ ውስጥ እየሄድክ ነው። ብዙዎች የሚርመሰበሱበት በሰፊው ጎዳና ላይ እየተመላለስክ ነው ማለት ነው። የክርስቶስ ኢየሱስ የሆኑት ሥጋን ከክፉ መሻቱ ከመስቀሉ ላይ ሰቀሉት ይላልና መጽሐፍ። ክፋት የተባሉትን በዚህ ዓለም ላይ ያሉት ማንኛውም መጥፎ ምግባራትን በክርስቶስ ኢየሱስ መስቀል ላይ መስቀል የሚቻለው የጸሎትን ዝናራችንን ስናነሳ ብቻ ነው። ወጣትነት የግድ ጸሎት ይፈልጋል። ወጣትነት እግዚአብሔር አምላካችንን የሚያሳዝን ኃጢአት እንዳንሰራበት፣ ለማይገባ ነገር ራሳችንን አሳልፈን እንዳንሰጥ፣ ብርታታችንን ኃይላችንን ለሰይጣንና ለዓለም አሳልፈን በመስጠት እንዳናባክነው ራሳችንን የምንጠብቅበት ልጓማችን ጸሎት ነው።
እማንጸልይ ከሆነ ለእግዚአብሔር አይደለም ለዓለም ለሰይጣን ተላልፈን እንሰጣለን። ለዚህ ነው ብርሃነ ዓለም ቅዱስ ጳውሎስ የዳቢሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ልበሱ በማለት እየተናገረን ያለው። በኃይለኛው በእግዚአብሔር ፊት እጃችንን መዘርጋት፣ የከንፈራችንን መሥዋዕት እንደሚገባ አድርገን መሰዋት፣ እግዚአብሔር አምላካችንን እንደሚገባ አድርገን ማምለክ፣ ለስሙ የሚገባ ምስጋና የከንፈራችንን መሥዋዕት ማቅረብ የወጣትነታችን ዕቃ ጦር ነው። መንፈሳዊ ዕቃ ጦራችንን የለበስን ከሆንን በኃይለኛው በእግዚአብሔር ፊት አደግድገን ማመስገን ግድ ነው። እግዚአብሔር አምላካችንን መባረክ፣ ለስሙ የሚገባ የምስጋና ማቅረብ ከኛ ከእያንዳንዳችን የሚጠበቅ ሥራ ነው። አሁንም በእግዚአብሔር ፊት እንንበርከክ። አሁንም በእግዚአብሔር ፊት እጃችንን እንዘርጋ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥት ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን እንበል። ስለ ሠራነው ኃጢአት እግዚአብሔር አምላካችን ስለማይወደው እያንዳንዱ ተግባራችን አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረት ብዛት መተላለፌን ደምስስ፣ ከበደል ፈጽመህ ጠበኝ፣ ከኃጢአትም አንጻኝ። እኔ መተላለፌን አውቃለሁ፣ ኃጢአቴ ሁልጊዜ በፊት ነው። አንተም ብቻ በደልኩ፣ በፊት ክፋትን አደረግኩ እንበለው። እንጸልይ። ወጣትነታችንን ለመቀደስ ለመንፈሳዊ ሕይወት ራሳችንን አሳልፈን ለመስጠት ጠቃሚ ዜጋዎች ለመሆን ክርስቶስ ኢየሱስ በእኛ አማካኝነት ለዓለም ሊገልጠው ያሰበውን ጸጋ በሚገባ ፍንትው አድርገን ለማውጣት በኃይለኛው በእግዚአብሔር ፊት መጸለይ፣ መንበርከክ፣ እጃችንን ለምስጋና መዘርጋት፣ የከንፈራችንን መሥዋዕት መሰዋት ግድ ነው። تخفيضات وعروض يومية. تطبيق أمازون يضمن لك أنك ما تدفع زيادة أبد. وفر أكثر، حمل تطبيق أمازون. ታዲያ ይህን ርዕሰ ጉዳይ አንስተን የምንወያየው ወጣትነታችን የግድ ጸሎት ስለሚያስፈልገው ነው። ታዲያ ትምህርታችንን ከጸሎት ትርጉም ብንጀምር የበለጠ ጥሩ ይሆናል። ጸሎት ማለት የቃሉ ትርጉም አለቃ ኪዳነ ወልድ ክፍሌ በመጽሐፈ ሰዋሰው ወግስ ወመዝገበ ቃላት ላይ እንደገለጹት ጸሎታ በአረበኛ ጽላቶች የሚባል ሲሆን በቁሙ ፍቹም ልመና፣ ምስጋና ማለት ነው። እኛ ድሆች እንደመሆናችን መጠን ከእግዚአብሔር ዘንድ የሚያስፈልገን በርካታ ነገር አለ። እግዚአብሔር አምላካችንን መለመን ይጠበቅብናል። ለምኑ ይሰጣችኋል፣ በር አንኳኩ ይከፈትላችኋል ያለን አምላካችን የሚያስፈልገንን ማንኛውም መንፈሳዊ ብርታት፣ በዓለማዊ ሕይወታችን የጎደለብንን እያንዳንዱ ዕውቀት፣ በመንፈሳዊ ሕይወታችን ውስጥ የሚያስፈልገንን እያንዳንዱን ጥበብ እግዚአብሔር አምላካችን እንዲሰጠን እንለምነዋለን። ደግሞ እግዚአብሔር አምላካችን የሰጠን በርካታ ነገር አለና ለዛ ለሰጠን ነገር ደግሞ ራሳችንን አሳልፈን በመስጠት እግዚአብሔር አምላካችንን ማመስገን ይጠበቅብናል። ይህንን ሁሉ ነገር የምናከናውነው በጸሎት ነው። እግዚአብሔር አምላካችን እኮ በጣም በርካታ ነገር ሰጥቶናል። የተሟላ አካል እኮ ያለን በርካታ ሰዎች አለ። ተውት ተወዳጆች፣ በዓለማዊና በመንፈሳዊ ሕይወታችን የተሰጠንን ነገር እንተውና መድኃኔ ዓለም ኢየሱስ ክርስቶስ እኮ እኛን ራሱን አሳልፎ ሰጥቶናል። እግዚአብሔር አብ እኮ አንድያ ልጁን ሳይሰስት ነው ለዓለም አሳልፎ የሰጠው። መጽሐፍ ቅዱሳችን ይህን በተመለከተ ይናገራል። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወደደ። እኛ እኮ እንዲሁ የተወደድነን። ኢየሱስ ክርስቶስ ለእኛ ካለው ጥልቅ ፍቅር የተነሳ ሊቶስጥራ ላይ ሥጋው አልቆ አጥንቱ እስኪታይ ድረስ ተገርፏል። ሳዶር፣ አላዶር፣ ዳናት፣ አዴራት፣ ሮዳስ በተባሉ ቅንዋተ መስቀል ተቸንክሯል። እግዚአብሔርነትን እንደ መቀማት ሳይቆጥረው የባሪያውን መልክ ይዞ ፍጹም ራሱን ባዶ አድርጓል። ራሱን ለእኛ አሳልፎ በመስጠቱ የተነሳ ቀራንዮ ኮረብታ ላይ እርቃኑን ተሰቅሏል። መድኃኔ ዓለም ኢየሱስ ክርስቶስ ይህን ሁሉ ጽዋቶ መከራ የተቀበለው የቆሰለው ሊቶስጥራ ላይ ሥጋ አልቆ አጥንቱ እስኪታይ ድረስ የተገረፈው በአምስቱ ቅንዋተ መስቀል የተቸነከረው ቅድስናን ለማግኘት ብሎ አይደለም። ኢየሱስ ክርስቶስ ቅድስናን ለማግኘት ብሎ አይደለም ይህን ሁሉ ጽዋቶ መከራ የተቀበለው። ኢየሱስ ክርስቶስ ቅድስናን የሚቀበል አይደለም። ቅድስና የባሕሪ ገንዘቡ ነው። እንካ ብሎ የሰጠው የለም፣ አምጣ ብሎ ማንም አይወስድበትም። ታዲያ ኢየሱስ ክርስቶስ ለምንድን ነው መከራ የተቀበለው? እኛን ለማዳን ነው። እግዚአብሔርን ለማመስገን
በክርስቶስ ኢየሱስ የራሱ ስላደረገን በመለኮታዊ መዳፉ ስላሳረፈን ሕግ በሙሴ በኩል ተሰጥቶን ነበረ። ጸጋና እውነት ግን በክርስቶስ ኢየሱስ ሆነ እንደተባለ አባባ ብለን የምንጮህበት የልጅነት መንፈስ ስለተሰጠን በጸጋ ስለተዋሃደን የመንፈስ ቅዱስ ቤተ መቅደስ ስለሆንን እግዚአብሔርን ለማመስገን አደግድገን በፊት ለፊቱ ስለሰጠን ስለማይነገር ስጦታ ሁሉ እግዚአብሔርን ማመስገን ይጠበቅብናል። ታዲያ እግዚአብሔርን ለማመስገን የጎደለን ነገርም ካለ ደግሞ እግዚአብሔርን ለመለመን በምንድን ነው በእግዚአብሔር ፊት የምንቆመው ከተባለ በጸሎት ነው። ለዚህ ነው ጸሎት በቁሙ ልመና ምስጋና ማለት ነው ብለው ይተረጉሙታል። ከዚህም ባለፈ ደግሞ ጸሎት በርካታ ትርጉሞች አሉት። ጸሎት ማለት ሰው ከልዑል ጌታ ጋር በማመስገን የሚያደርገው ንግግር ነው። በጌታው የሚያምንና በደሉን የሚታሰብለትን የሚፈራ እግዚአብሔር አምላኩን ይቅርታ ለመጠየቅ በጸሎት ከፊቱ ይቆማል። ይቅርታ የሚያደርግለት የታመነ አምላክ ስላለው እሱንም ለማመስገን በፊት ለፊቱ አደግድጎ ይቆማል። እጆቹን ለምስጋና ይዘረጋል። የከንፈሩን መሥዋዕት ለእግዚአብሔር እንደሚገባ አድርጎ ይሰዋል። ጸሎት ማለት የጎደለንን ነገር ለእግዚአብሔር የምናሳውቅበት ደግሞ ለተሰጠን ነገር እግዚአብሔርን ለማመስገን አደግድገን የምንቆምበት መንፈሳዊ ሥራ ነው። ታዲያ ለምንድን ነው ምንጸልየው ከተባለ የተወሰኑ ነጥቦችን አነሳለሁ። ጸሎት እግዚአብሔር አባታችንን ለማመስገንና ኃጢአታችንን ይቅር እንዲለን ለመጠየቅ ነው። የመጀመሪያ አንድ ኦርቶዶክሳዊ ወጣት ለምን ምክንያቶች ይጸልያል ከተባለ በመጀመሪያ ደረጃ ምክንያት ተደርጎ ለጸሎታችን የሚሰጠው መንፈሳዊ የሆነ ነገር ምንድን ነው ከተባለ እግዚአብሔርን ለማመስገን ለኃጢአታችን ይቅርታ ለመጠየቅ። እኛ እኮ ለበርካታ ዘመናት እግዚአብሔርን በድለነዋል። እግዚአብሔርን እኮ አሳዝነነዋል። ለቤዛ ቀን የታተምንበትን ቅዱሱን የእግዚአብሔርን መንፈስ ያስቀየምንበት አጋጣሚ እኮ ብዙ ነው። ስለዚህም የእግዚአብሔር ይቅርታ ያስፈልገናል። የእግዚአብሔርን የምህረት በር ልናንኳኳ ግድ ይለናል። ይህንን ለማድረግ ደግሞ ጸሎት ሁነኛ ነው። ለዚህ ነው ሐዋርያት በጠየቁት ጥያቄ መሰረት መድኃኔ ዓለም ኢየሱስ ክርስቶስ ጸሎት ሲያስተምራቸው አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችንን ስጠን ዛሬ፣ እኛ የበደሉንን ይቅር እንደምንል በደላችንን ይቅር በለናል። ስለዚህም ጸሎቱ የተጀመረው ከምንድን ነው ብላችሁ ትጠይቁኝ እንደሆነ ከምስጋና ነው ብዬ መልስላችኋለሁ። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ ይህ ምስጋና ነው። እያንዳንዱ በቤተክርስቲያናችን የሚከናወኑ ጸሎቶች ሁሉ የሚጀመሩት ከምስጋና ነው። ለምሳሌ ሁላችንም በዘወትር ጸሎታችን ላይ የምናነሳው አቤቱ እናመሰግናለን፣ አቤቱ እናከብራለን፣ አቤቱ እንገዛላለን፣ አቤቱ ቅዱስ ስምህ እናመሰግናለን፣ ጉልበት ሁሉ የሚሰግዱልህ አቤቱ እንሰግድልሃለን፣ አንደበት ሁሉ ላንተ ይገዛል፣ የአምላኮች አምላክ የጌቶች ጌታ የንጉሶች ንጉሥ አንተነ፣ የሥጋም የነፍስም ፈጣሪ አንተነ፣ እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራለን የምንለው። እያንዳንዱ የጸሎት መጽሐፍቶቻችንን እያንዳንዱ የጸሎት ድርሰቶቻችንን በሚገባ ማየትና መዳሰስ ይቻላል። እያንዳንዱ ጸሎት የሚጀመረው ከምስጋና ነው። ከምስጋና በኋላ ቀጥሎ ወደ ኑዛዜ ይቅርታ ወደ መጠየቅ እግዚአብሔርን ያሳዘንበትን ያ ሕይወታችንን በጸጸት መልኩ በእግዚአብሔር ፊት አይገባም ጌታ ሆይ ያደረግኩት በማለት በንስሐ መንፈስ በፊቱ ኃጢአታችንን ማመን የጸሎታችን የመጀመሪያው ምክንያት ነው። ጸሎት ከሚጠይቀው ምክንያቶች መካከል በዋነኝነት እግዚአብሔር አምላካችንን ለማመስገን ነው። ከምስጋና ቀጥሎ ምሕረትን ከእግዚአብሔር ለመቀበል ነው። ልበ አምላክ ቅዱስ ዳዊት በ150 መዝሙሮቹ ላይ የጸሎትን ጠባይ ሁሉ አካቶ ለዘመናት ተሻጋሪ የሆነ መዝሙር ጽፎልናል። ለዛም እግዚአብሔር አምላክ ከቅዱስ ዳዊት አፍ የወጣውን ምስጋና ከልቡ የሚፈልቀውንም መወድስ ወዶለት እንደ ልቤ ነህ ብሎታል። ቅዱስ ዳዊት በመዝሙር 65 ከቁጥር 1 ላይ እንዲህ ይላል፣ አቤቱ በጽዮን ላንተ ምስጋና ይገባል፣ ላንተ በኢየሩሳሌም ጸሎት ይቀርባል፣ ወደ አንተ የሚመጣ የሰውን ሁሉ ጸሎት ስማ እያለ እግዚአብሔር አምላኩን ይጠይቀው እንደነበረ መረዳት ይቻላል። በአዲስ ኪዳንም ቅዱስ ጳውሎስ በላከው መልእክቱ ኤፌሶን መልእክቱ ምዕራፍ 1 ከቁጥር 16 ላይ ስለ እናንተ እግዚአብሔርን ማመስገን እና ጸሎትን እናንተን ማሰብን አላቋረጥኩም በማለት ይናገራል። ስለዚህ ጸሎታችን ምን ይፈልጋል? ምስጋና።
ለምንድን ነው የምንጸልየው? እግዚአብሔርን ለማመስገን፣ እግዚአብሔርን ለመባረክ፣ እግዚአብሔር ስላደረገልን ነገር ለስሙ ምስጋና ለማቅረብ እጃችንን የምንዘረጋው የከንፈራችንን መስዋዕት ለእግዚአብሔር የምናቀርበው የሚገባው ስለሆነ መመስገን የባህሪ ገንዘቡ በመሆኑ የተነሳ ነው። ሁለተኛ መንፈሳዊም ሆነ ዓለማዊ ሥራ ወይም አገልግሎትን ለመጀመር የፈጣሪያችንን ፍቃድ ለመጠየቅ ነው። አንድ ክርስቲያን መልካም ሥራ ለሥጋም ለነፍሱም መስራት ባሰበ ጊዜ ይህ ያሰበው ሐሳብ እግዚአብሔር አምላኩን የሚያስደስትና ከመንፈሳዊ ሕይወት የማያስወጣ እንደሆነ ለማወቅ አምላኩ እንዲፈቅድለት ወይም ይሄ ሊጀምረው ያሰበውን ሥራ እግዚአብሔር አምላክ የማይወደው ከሆነ እንዲያስቆመው ፍቃዱን ለመጠየቅ ይጸልያል። ክርስቲያን እንደመሆናችን መጠን እያንዳንዱ መንፈሳዊ ሕይወታችን ከፍቃድ እግዚአብሔር ጋር መተሳሰር አለበት። እግዚአብሔር የማይፈቅደውን ማንኛውም ነገር በሕይወታችን ውስጥ ማድረግ የለብንም። አንድ ሰው ለዩኒቨርሲቲ የሚያስፈልገውን ውጤት ካመጣ ወደ ዩኒቨርሲቲ ከገባ በኋላ እግዚአብሔር አምላኩን ጌታ ሆይ በየትኛው ፊልድ ላይ እንድማር ትፈልጋለህ ብሎ መጠየቅ አለበት። በኢትዮጵያ ውስጥ የምንኖር በርካታ ኦርቶዶክሳውያን እግዚአብሔር አምላካችንን ከጥናታችን በፊት በጸሎቱ ዕውቀትና ጥበብን እንዲገልጽልን እንኳ የመጸለይ ልማድ እንደሌለን ይታያል። ተማሪ እንደመሆናችን መጠን ዕውቀትና ጥበብን ወደሚገልጸው ወደ እግዚአብሔር ገብተራችንን ከመግለጣችን አስቀድሞ መጸለይ እኮ ይጠበቅብናል። እግዚአብሔር አምላካችን ማንበብና መጻፍ እንድንችል ስላደረገን ማስተዋል የምንችልበትን አቅም ስላደለን እንደሚገባ አድርገን ካመሰገንነው በኋላ ዕውቀትና ጥበብን መግለጽ የሚችለው እሱ እንደመሆኑ መጠን አእምሯችን ብሩህ በማድረግ የምናጠናው ትምህርት እንደሚገባ ከአእምሯችን ጋር እንዲዋሃድ ፍቃዱ እንዲሆንልን በነገር ሁሉ በጥናታችን ውስጥ ማስተዋሉን እንዲሰጠን እግዚአብሔር አምላክ ዕውቀትና ጥበቡን እንዲያድለን ከማጥናታችን ደብተራችንን ከመግለጣችን በፊት እግዚአብሔርን እኮ መጠየቅ ይጠበቅብን ነበር። ብዙ ኦርቶዶክሳውያን ግን እንደዚህ ያለ ልማድ እንደሌለን ይታያል። ተማሪ ከሆንን ኦርቶዶክሳዊ መሆናችን በተማሪነታችን ሊገለጥ ይገባል። እግዚአብሔር አምላካችንን ደብተር ከመግለጣችን አስቀድሞ ማውራት አለብን። ብዙዎቻችን መጽሐፍ ቅዱስን ለማንበብ ስንቀመጥ ነው ምንጸልየው። ፊዚክስ ለማጥናትም እግዚአብሔር አምላካችን ዕውቀትና ጥበቡን እስካልሰጠን ድረስ እንደሚገባ ያነበብነውን ነገር ልናስተውለው ለመልካም ነገር ልንጠቀምበት በፍጹም አንችልም። ስለዚህ እያንዳንዱ እንቅስቃሴያችን ከፍቃድ እግዚአብሔር ጋር የተሳሰረ እንዲሆን እግዚአብሔር ሆይ ፍቃድ ይሁን በማለት እያንዳንዱ ነገር ላይ እያንዳንዱ ትልልቅም ሆነ ትንንሽ ውሳኔዎቻችንን ከመወሰናችን አስቀድሞ መጸለይ ይጠበቅብናል። መጽሐፍ ቅዱሳችን ይህን በተመለከተ በርካታ ኃይለ ቃሎችን አስቀምጦልናል። እግዚአብሔር አምላካቸውን ፍቃዳቸውን የጠየቁ ሰዎች የጀመሩትን ፈጽመዋል። መፈጸምም ደግሞ በመልካም እንደሚፈጽሙት እግዚአብሔር አምላካቸው ከነሱ ጋር እንዲሆን አስቀድመው በጸሎት ጠይቀውታል። ጌታ ሆይ በነገር ሁሉ አንተ ከፊት ለፊቴ እንድትቀድም የምሰራውን ሥራ ደግሞ አንተን እንደሚያስደስት በመንፈሳዊ መልኩ እንድሰራው ከፊት ለፊቴ እንድትወጣና እንድትቀድም ሥራዬንም በመከናወን እንድትባርክልኝ እጠይቅሃለሁ ስላሉት እግዚአብሔር አምላክ ባርኮላቸዋል። ሶስተኛ ለምንድን ነው ኦርቶዶክሳዊ ወጣቶች መጸለይ ያለብን? መንፈስ ቅዱስን ለመሞላት እና ምስጢረ ሰማያዊን እንዲገልጥልን። እግዚአብሔር አምላካችን ሰማያዊ ምስጢር የሚገልጠው ለጸሎተኛ ሰዎች ብቻ ነው። ጸሎት የማይጸልዩ ሰዎች የእግዚአብሔርን ምስጢር ቢሰጣቸው እንኳ መሸከም የሚችሉበት አቅም የላቸው። የእግዚአብሔር ምስጢር የተሰጣቸው እንደ ደመና በዙሪያችን የከበቡ ቅዱሳን አባቶቻችንንም እያንዳንዱ እናቶቻችንንም የሕይወት ታሪካቸው ማጥናት ትችላላችሁ። እያንዳንዱ አባትና እናቶቻችን መንፈሳዊ አብነቶቻችን የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ብሎ ብርሃን ዓለም ቅዱስ ጳውሎስ እንደመከረን እነዚህ አባቶቻችን ምስጢር እግዚአብሔር አምላክ የገለጠላቸው ጸሎተኛ ስለነበሩ ነው። መጽሐፍ ቅዱስን አንብበን እንዲሁ አንረዳውም እግዚአብሔር መንፈስ ቅዱስ እስካላገዘን ድረስ። ለዚህ ነው ብርሃን ዓለም ቅዱስ ጳውሎስ ምእመናንን እንዲላቸዋል የቃሉን ደጅ ከፍትልን ዘንድ ስለኛ ጸልዩ ይላል። እስከ ሦስተኛው ሰማይ የተነጠቀ በነፍሱ ተወራርዶ ወንጌልን የሰበከ በሐዲስ ኪዳን ካሉ 35 መጻሕፍቶች መካከል 14ቱን የጻፈ ታላቁ የእግዚአብሔር ሰው ቅዱስ ጳውሎስ ስለኛ ጸልዩ ይላል።
እሱ መጸለዩ ብቻ በቂ እንዳልሆነ ስለተሰማው ደግሞም ትሕትናን ገንዘብ ስላደረገ ስለ እኔ ጸልዩልኝ አለ። ቃለ እግዚአብሔርን እንደሚገባ አድርጌ እንድገልጥ፣ እንደሚገባ አድርጌ እግዚአብሔር አምላክ የሰጠኝን ወንጌል እንድሰብክ፣ ለግል ፍቃዴ ሳይሆን የእግዚአብሔር መንግሥት በምድር ላይ እንድትሰፋ እንደሚገባ አድርጌ የተሰጠኝን አደራ እንድወጣ ስለ እኔ ደግሞ ጸልዩ አለ። ምስጢርን እግዚአብሔር አምላክ የሚገልጥልን ጸሎተኛ ስንሆን ብቻ ነው። አራተኛ ኦርቶዶክሳዊ ወጣቶች ለምንድን ነው መጸለይ ያለባቸው? እግዚአብሔር አምላክ እንዲሰማን ለምንፈልገው ጉዳይ። በሕይወታችን ውስጥ በርካታ የሆኑ ጥያቄዎች አሉ። በርካታ እንዲደረጉልን የምንፈልጋቸው ነገሮች አሉ። እነዚህ እግዚአብሔር አምላካችን እንዲያደርግልን የምንፈልጋቸውን ጉዳይ በጸሎት አማካኝነት በሥላሴ ፊት እንዘርጋቸው። እግዚአብሔር አምላክ ሆይ ይህን እንድታደርግልኝ ይሻለሁ፣ ፍቃድስ ቢሆን እንድታደርግልኝ እጠይቅሃለሁ በማለት በጸሎት መንፈስ ከፊት ለፊቱ እንቅረብ። ትዳር የሌለን ሰዎች ስለ ትዳር እንጸልይ። እውቀት የሌለን ሰዎች ስለ እውቀት እንጸልይ። ቤተ ክርስቲያንን ማገልገል የምንፈልግ ሰዎች ካለን እግዚአብሔር አምላክ ለዚህ አገልግሎት እንዲመርጠን እንጸልይ። በነገር ሁሉ በሕይወታችን ውስጥ በጣም በርካታ ችግሮች የተደራረቡብን ሰዎች ካሉ እግዚአብሔር አምላካችን እነዚህን ችግሮች አስወግዶ ሕይወታችን ላይ ሰላምና መረጋጋትን እንዲያድለን እንጸልይ። አምስተኛ በጨነቀን ችግርና ፈተና ወደ ሕይወታችን በቀረበ ጊዜ አጥብቀን እንጸልይ። ለምሳሌ እያንዳንዳችን በመንፈሳዊ ሕይወታችን በርካታ ፈተና አለ። እግዚአብሔር አምላካችንን እንድናመልከው የማይፈልገው ጥንተ ጠላታችን ዲያብሎስ ከእግዚአብሔር ጋር ያለንን ግንኙነት ዶግ አመድ አድርጎ ለማፍረስ በርካታ ፈተና ወደ ሕይወታችን ያመጣል። ለምሳሌ በጸሎት ሕይወታችን ጸንተን እግዚአብሔር አምላካችን እንዳናገለግለው በጸሎት አማካኝነት ሕይወታችን እንዳይቦታዊ መዳፍ እንዳናርፍ ዲያብሎስ በከፍተኛ ሁኔታ ይፈትነናል። ታዲያ ሲፈትነን ጸሎቱን መተው ሳይሆን ከኛ የሚጠበቀው የበለጠ አጽንተን መጸለይ፣ የበለጠ እግዚአብሔርን መለመን፣ የበለጠ በመለኮታዊ መዳፉ ማረፍ፣ የበለጠ መጽሐፍ ቅዱስን ማንበብ፣ የበለጠ ገድለ ቅዱሳንን በማንበብ ዲያብሎስ ባላጋራችን ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችንን እንደሚዞር እግዚአብሔር አምላካችንን በማመን ጸንተን በመንፈሳዊ ሕይወታችን አለት በሆነው በክርስቶስ ላይ እንደሚገባ አድርገን ከቆምን ያ ፈተና እንደሚያልፍ የሚያስረዱ የአባቶቻችንን ሕይወት በማጥናት መጽናት። በጸሎት ሕይወታችን በርካታ ፈተና አለ። እንዳንጸልይ በጣም በርካታ የሆኑ ፈተናዎችን ወደ ሕይወታችን ዲያብሎስ ይጥላል። ታዲያ እነዛን ፈተናዎች ማለፍ ምንችለው በጸሎት ብቻ ነው። በጸሎታችን የገጠመንን ፈተና ሁሉ ማለፍ የሚቻለው ጸሎትን በማብዛት ጸሎትን በእግዚአብሔር ፊት በተከታታይ ከትናንትናው የበለጠ አብዝተን በእግዚአብሔር ፊት በመመላለስ ብቻ ነው። ይህ ብቻ እኮ አይደለም ተወዳጆች፣ ብዙዎቻችን በዝሙት ልንፈተን እንችላለን። መንፈሰ ጸሪፍ ሊፈትነን ይችላል። ሰይጣነ መዓት ሊፈትነን ይችላል። በጣም በርካታ የሆኑ በሕይወታችን ዲያብሎስ ያመጣቸውን ፈተና፣ ችግሮች፣ ተግዳሮቶች በአጠቃላይ ማለፍ የሚቻለው ስንጸልይ ብቻ ነው። ተወዳጆች በቤተሰባችን ፈተና ከገጠመን ያን ፈተና ወደ እግዚአብሔር ይዘነው እንምጣ። ያ ፈተና ከእግዚአብሔር አይበልጥም። እግዚአብሔር አምላካችን ይህን ፈተና እንዲያስወግድልን ወይም ደግሞ ለክብር እንዲያደርግልን መጸለይ ይጠበቅብናል። ያን ፈተና እንኳ እግዚአብሔር አምላክ ከሕይወታችን ማስወገድ ካልፈለገ ያን ፈተና ተቋቁመን ሳንረበሽ በመንፈሳዊ ጽናት ያን ፈተና እንድንቀበለው፣ ያን ፈተና ከተፈተንን በኋላ እግዚአብሔር አምላክ ፈተናውን ለክብር እንዲያደርግልን ተክተን መጸለይ ይጠበቅብናል። Put more swag in my outfit. Pretty pizza, please. Change Coke to grape soda. Make the chairs blue. አባቶቻችን በከበረው የእግዚአብሔር ቅባት አማካኝነት ልባችንን ዙፋን ሰውነታችንን ድንኳን አድርጎ በእኛ ውስጥ መንፈስ ቅዱስ ያደረብንን ባለመጸለያችን ከምስጢራተ ቤተ ክርስቲያን ባለመካፈላችን እንደሚገባ አድርገን እግዚአብሔርን ለማምለክ ባለመስገዳችን የተነሳ ለርኩሳን አጋንንት ተላልፈን የምንሰጥበት አጋጣሚ ይፈጠራል። ወደ አንድ ሀገር ላይ አባታችን አባ መቃርስ በሄዱበት ሰዓት ላይ በአንዲት ሴት ላይ ያደረው አጋንንት ተነሳባት። ከዛ በኋላ አባታችን አባ መቃርስ ወደዛ የሴት ጠጋ ካሉ በኋላ
እርኩሱን መንፈስ በእግዚአብሔር ስም ገስሰው ከሷ ላይ ያስወጡታል። ከዛ በኋላ ያችን ሴት የመከሯት ምክር ለሁላችን ይጠቅማልና ጆሮአችንን ከፍተን ልንሰማው ይገባናል። የኔ ልጅ እባክሽን ከ40 ቀን በላይ ከጌታ ሥጋና ደም አትለይ ብለው መከሯት። እኛ 40 ቀን እኮ አይደለም 40 ዓመታችን የሆነ ይመስለኛል ከጌታ ሥጋና ደም ከቤተ ክርስቲያን ኅብረት ከጸሎት ከስግደት ተለይተናል። ከነዚህ ነገሮች በመለየታችን የተነሳ የአጋንንት ጉሬና መኖሪያ የመሆን እንደዚህ ያለ ፈተና ውስጥ ተዘፍቀን ለመኖር ተገደናል። ብዙዎቻችን ከአጋንንት ስርዓት ነፃ ለመውጣት ወደ የጸበሉ እንሄዳለን፣ በየቤታችን እንሰግዳለን። ከአጋንንት ስርዓት ነፃ ለመውጣት አይደለም፣ የእግዚአብሔር ለመሆን ግን ስራ መስራት ከጀመርን ማንም ሊዳፈረን የማይችል እርኩሳን መናፍስት እኛ ባለንበት ቦታ መቅረብ የማይችል እሳት ነበልባላውያን መሆን እንችላለን። ምክንያቱም እኛ ሕያው እግዚአብሔር ቤተ መቅደሶች ነን። በእኛ ውስጥ የሚኖረው እግዚአብሔር ነው። እግዚአብሔር መንፈስ ቅዱስ የሚኖር በጌታ ሥጋና ደም አማካኝነት ቤተ መቅደስ የሆነ አካላችን የተባረከ በተቀደሰው ቅባት አማካኝነት በእግዚአብሔር ፊት የታተምን ከሆንን እርኩሳን መናፍስት እንዴት ደፍረው ወደኛ ሕይወት ይመጣሉ? ስለዚህም ልንጸልይ ይገባናል። ተወዳጆች እንጸልይ። በዚህ ዘመን በጣም አብዝተን ልንጸልይ የሚገባበት ጊዜ ላይ ነው። ስለ ሀገራችን፣ ስለ ኢትዮጵያ፣ ስለ ቤተ ክርስቲያናችን፣ ስለ ቤተሰባችን፣ ስለምንወዳቸው ሰዎች፣ ስለሚጠሉን ሰዎችም ጭምር መጸለይ ይኖርብናል። ምናልባት የምንጠላቸው ሰዎችም በልባችን ካሉ ክርስቲያን ሰውን መጥላት ነፍሰ ገዳይነት እንደመሆኑ መጠን ነፍሰ ገዳይ እንዳንሆን እግዚአብሔር አምላክ የጥላቻ መንፈስ ከውስጥ የነቅለ በማውጣት ሰዎችን ማፍቀርና መውደድ የምችልበትን መንፈስ እንድትተክልልኝ እጠይቅሃለሁ በማለት አብዝተን የእግዚአብሔርን የምሕረት በር ማንኳኳት ይጠበቅብናል። እማንጸልይ ከሆነ ተወዳጆች ንስሐ አንገባም። እማንጸልይ ከሆነ ሥጋውና ደሙን አንቀበልም። እማንጸልይ ከሆነ ከቤተክርስቲያን ጋር ኅብረታችን ዕለት ዕለት እየቀዘቀዘ ይሄዳል። እማንጸልይ ከሆነ ለዲያብሎስና ለአጋንንት ተላልፈን እንሰጣለን። እማንጸልይ ከሆነ ከባድ መንፈሳዊና ሥጋዊ አደጋ ይገጥመናል። እግዚአብሔር አምላክ ለሁላችን የጸሎት መንፈስ ያድለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።